አሰራሩ ራሱ የሆነ ኦልድ ነገር ነው ይሄ ሰዎች መተው ዝም ብለው የሚጎበኙት ነው የድሮ ነው በጣም ደስ ይላል እሺ ሌላ ምንም እናገኛለን ጎልድ ሱቅ ያው እንደምታዩ በጣም ብዙ ሱቆች ናቸው ያሉት እንዳልኩ ኳሊቲው ይለያያል 18 የሚፈልግ ሰው አለ 14 ካራት የሚፈልግ ሰው አለ ዋጋውም ይቀንሳል 21 ደግሞ በጣም አሪፍ ነው በቃ ሚዲየም የሚባል ነው የወርቅ ኳሊቲው ጥንካሬውም ኳሊቲው ማለት ነው 14 እና 18 ወደ የወርቅ ኳሊቲው ነው እየቀነሰ ነው የሚሄደው ከ21 በታች ናቸው ከ21 በላይ ሲሆን ደግሞ የወርቅ ኳሊቲው እየጨመረ ግን ደግሞ ጥንካሬ አይኖረው 22 ካራት አለ ግን ብዙ ጠንካራ አይደለም ለሀበሻ ዲዛይኖች የሚመረጠው 21 ነው 22 ካራት አይመከርም ብዙ ጊዜ ቱሪስቶች ሲመጡ እዚህ ምን ያያሉ ምንድነው ጎብኝተው የሚመለሱት ቱሪስቶች በቃ አሁን የወርቅ ጫማ ያልከው እዛ ጋር ነው ሜርሲ ከበድ ያለ ነገር ልታሳየን ነው እስቲ ኤክስፕሌን አድርጊልን ስለዚህ ነገር የወርቅ ጫማ አለ ያልከው ይሄ ነው 18 ካራት ነው እና ደግሞ ዳይመንድ ነው ይሄ ዳይመንድ ነው ይሄ ግን ከላዩ ነው ወርቅ ወይስ ሙሉ ለሙሉ ወርቅ ሙሉ ለሙሉ ወርቅ ነው ኦ ማይ ጋድ ሙሉ ለሙሉ ምን ያህል ይገመታል በኢትዮጵያ በአዲዳስ ስታይል ነው የተሰራው በድርሃም 1,300,000 ድርሃም በጣም ብዙ ነው ሙሉ ለሙሉ ወርቅ ነው ማለት ነው ሙሉ ለሙሉ ወርቅ ነው እነዚህ የምታያቸው ደግሞ ዳይመንድ ናቸው ቆይ እግር ኳስ ላይ ወርቅ ጫማ ተሸለሙ የሚባለው ይሄ ነው ማለት ነው አይ እንደዚህ እንኳን አይመስለኝም ይሄ ሙሉ ለሙሉ ወርቅ ነው ይሄ ሙሉ ለሙሉ ነው ፕሌቶች አሉ ይሄ ደግሞ ሙሉ ለሙሉ ነው በጣም የሚያስገርም ነው እንግዲህ ምቾቱን አታየው ማርገ አርጌ ሌላ ጊዜ አርጌ እንኳን አልሄድም በል አዋራ አይነካው በጣም ይገርማል እና እንደምታውቀው ያው እንግዲህ ጎልድ ሱቅ ይሄን አክል ነው ሰው በሚሊዮን ቀርቶ በቢሊዮን ነው የሚገበያይ ይሄን ገዝቶ የሚሄድ ሰው አለ ማለት ነው እነዚህ ዳይመንዶች ናቸው ኦ ማይ ጋድ በጣም አስገራሚ ነገር ነው ዛሬ ያየነው እንተነስ መኪናው የት ነበረች መኪናው እዛ አዳዲሱ ህንጻ ተነሳ ይሄ አሁን ኦልድ ጎልድ ነው እንዳልኩ የድሮ ነው አሁን ደግሞ ሁሉም ወደዛ እየሄደ ነው አዳዲስ ህንጻዎች አሉ ቀደም የነበርንበት ወደዛ ማለት ህንጻ ስር ማለት ነው ይሄ ግን ሞር ሳቢነት አለው አይደል ሞር ይሄ የቱሪስት ቦታ ነው እና ደግሞ ጌም ምናምን ይጫወታሉ ሰው መጥቶ እዚህ ጋር ኦኬ ያሸነፈ ሰው ደግሞ ያገኛል ማለት ነው ሳንቲም ታስገባና ይጫወታል በካርድም ይቻላል መሞከር ትፈልጋለህ አንቺ ሞክሪ በካርድ ምንድነው ሽልማቱ ኮይን ነው የሚወጣልክ ይሄኛው ኮይን ማለት ኦኬ የወርቅ ኮይን ነው እውነት በይ እሺ እንሞክር ትክክለኛ ወርቅ ነው ሁለት አውቀሽ ነው የሚሸጥ ወርቅ ያው ፕሌት ነው ግን ሙሉ ለሙሉ አይደለም ፕሌት ነው ጎልድ ፕሌት እመለስና ሞክረዋለሁ እንግዲህ ከቀረጻ በኋላ ለዛሬ ያለውንም እንግዲህ ሌላ ጊዜ እና በጣም ብዙ ቪዚተሮች ናቸው ያሉት ከሚታሰበው በላይ ጌት ዋን አለ ጌቱ አለ ይሄኛው ጌቱ ነው በዚህ በኩል ስትወጣ ጌቱ ነው አሁን እኛ የመጣ ነው በጌት ሰሪ ነው ይሄ ጌቱ ነው ከዛ ደግሞ ጌቷን በጣም ረጅም ነው ወደዛ እንሄዳለን ወደዛ ነኝ ኦኬ ይሄ ወደ ባኒያስ የሚያወጣው አንድ ቱሪስት መጥቶ የወርቅ አይነቶችን አይቶ ነው የሚሄደው ማለት ዳይመንዶችስ በደንብ ይሸጣሉ እዚህ ዳይመንድም ይሸጣሉ ግን አሁን ለሰው ነው የምመክረው ከዳይመንድ በላይ ወርቅ ነው ምክንያቱም አንተ አሁን ስትገዛው በፒስ ዋጋ ነው እንጂ የሆነ በግራም ምናምን አይደለም ወርቁ እንትኑ ዳይመንዱ ስለዚህ ስትሸጠው የተቆራረጠ ስለሆነ ይቀነስብሃል ስትገዛው ደግሞ ውድ ነው የሚገዛው እና ወርቅ ከሆነ ግን ዳይመንድ እንደ ሀብት መለኪያ ምናምን እንጂ ለኢንቨስትመንት አይደለም አይደል ወርቅ ከሆነ ግን በቃ ብርህን እንዳልኩ ይዞ ነው የሚቀመጠው ከዛም በላይ ደግሞ ትርፋማ ነው የሚያደርገው ምክንያቱም የወርቅ ሬት በየጊዜው ይታወቃል በየቀኑ ያለው ማለት ነው እና ሰውዬ እንደዚህ ነው የሚጎበኘው በጣም ትልልቅ ወርቆች አሉ ልብሶችም አሉ ይሄኛው ልብስ ነው በከለር የለሽም በከለር የተባለ ይሄ ነው እጅግ በጣም ትልልቆች ናቸው በጣም ትልልቅ አሉ ፎቶ ላይ ይነሳሉ እዛ ጋር አይሽ ሀፍም ዲዛይን አለ ያን የሴቶች ልብስ አይተሻል እንደዚህ ሀፍ ያለው እና ደግሞ ቾከርም አለ እዛ ጋር አጠገቡ በጌጡ ላይ ሰራ ወርቅ በቃ እንደ ልብስ ነው የሚሸጠው በኪሎ ደረጃ ሰርጋቸው ላይ ምናምን በደንብ ይጠቀማሉ ክራውን አለ በጣም ብዙ አይነት እንትኖች ናቸው እንደውም ክራውን ሰርተሽ አይችሻለሁ አንቺ ህንዳዊ መስለሽ እንደምታያቸው በጣም ነው የሚያማምሩት እና ሰው እንግዲህ ይሄን ሁሉ የሚገዛው ለኢንቨስትመንት ነው እንጂ ሌላ ለማጌጥ ብቻ ይሄን ሁሉ ብር አያወጣም ይሄ ቨርሳቺ ነው
አዎ ቨርሳቼ የተለያዩ ዲዛይኖች ናቸው። ይሄ ደግሞ ቲሸርት ነው የወርቅ ቲሸርት። ቆይ ግን አሁን ይሄኛውን አንድ ሴት ስታደርግ የሆነ እንትን የለውም? ልክ እንደ ኖርማል ልብስ ኮንፈርት አለው? አይከብድሽም ምናምን? ክብደትማ ይኖረዋል። ወርቅ አይደለ? ያው እንደ ልብስ እንደ ቀላል አይደለም፣ ክብደት አላቸው። አሁን ይሄ 2 ኪሎ ከዛ በላይ ነው። ስንት ኪሎ? 2 ኪሎ። በጣም ብዙ ነው። አዎ በብር ደግሞ ስታስበው በኢትዮጵያ ስለዚህ ያው ይሄንን የሚገዛው እንግዲህ ያው ሰው ለመልበስ አይደለም፣ ከምንም በላይ ለኢንቨስትመንት። ይኸውልሽ እዚህ ጋር እቺን ትኖርላለች አይተሻል? እዚህ አምጫ ላይ እንግዲህ በጣም ደስ ይላል። በእውነት ብዙ ቱሪስቶች እኮ መጥተው ለመጎብኘት ብቻ ይሄን ቦታ አይተው የሚሄዱላ አሉ አይደል? አዎ። እና ደግሞ ወርቅም ሲገዛ ከነደረሰኙ ሙሉ ለሙሉ ዋስትናው ተሰጥቶ ነው የምትገዛው። ይሄ ሁሉ ሱቅ እንግዲህ በላይሰንስ ያለው ነው ትክክለኛ ወርቅ የሚሸጠው። አሁን ብዙ ሰው የሚያስበው ቅብ ሊሆን ይችላል ወይ ደግሞ ፌክም ሊሆን ይችላል ብሎ ከብዛቱ አንፃር ማለት ነው። ግን አይደለም፣ ትክክለኛ ላይሰንስ አላቸው። በዛ ላይ ደግሞ ደረሰኝ አለ። ምንም አይነት ችግር ካጋጠመ መተህ ከዚህ በአካል ሪፖርት ማድረግ ትችላለህ። ዱባይ ደግሞ ለቱሪስት ላይ በጣም እንትን ስለሆነ ላይፍ ታይም ድረስ ጋራንቲ አለ ደረሰኝ ካለ። አረ እና በጣም ነው ደስ የሚለው።